አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአክሱም ሴት ተማሪዎች ጥያቄ የመላው ሙስሊሙ ማህበረሰብ ጥያቄ ነው፣ የዘመናት ጥያቄ ነው። ይህንን ጥያቄ በአግባቡ እንደመመለስ ለማድበስበስ እኛም ነጠላ እንለብሳለን እያሉ ክርስቲያን ወገኖቻችንን ማጠቀሚያ እያደረጉ እናያለን። ሙስሊሙ ማህበረሰብ ተቃውሞ የለውም። ማንም እምነቱ የሚያዘውን አለባበስ እንዲለብስ እኛ ተቃውሞ የለንም። እምነቱ የሚያዘውን እምነቱን እናከብራለን፣ የማንንም እምነት ማለት ነው። የራሳችንን እምነት ደግሞ ትክክለኛ ሃይማኖት እንደሆነ ከመስበክ ጋር ከማስተማር ጋር ማለት ነው። ነገር ግን ሙስሊም ሴት ተማሪዎችን እንደዚሁ ደግሞ በአክሱም ከተማ የሚኖሩ ሙስሊም ወንድምና እህቶቻችን መቀበሪያ እንዲያጡ፣ የሚያመልኩበት መስጂድ እንዲያጡ፣ የሃይማኖት እንደዚሁ ደግሞ ነፃነታቸው ተነፍጎ እንዲኖሩ ግን አንፈቅድም፣ ተገቢም አይደለም። ትክክለኛ ምላሽ ሊያገኝ ይገባል። በዚህ ዙሪያ ድምጻችንን ሙስሊሞች በየትኛውም ጫፍ ያለን ሙስሊሞች ለዚህ ጉዳይ ድምጽ ልንሆን ይገባል። እስከ መቼ ድረስ ነው ጥያቄ ተድበስብሶ የሚታለፈው? እና ደግሞ ልክ እንደ ሁለተኛ ዜጋ ተወልደው ባደጉበት ሀገር ላይ የልጅ ልጅ ቅድመ አያት ቅማንት ሆነው በኖሩበት ሀገር ላይ ልክ እንደዚህ እንደ ሁለተኛ ዜጋ የሚቆጠሩት ለምንድን ነው?